ይህ የምድር ውስጥ ከተማ የተገነባው ከ2000 ዓመት በፊት ይሁን እንጂ በዚህ ስፍራ መኖሩ ሳይታወቅ ለዘመናት ቆይቶ ከጥቂት አስርተ ዓመታት በፊት ነበር በአንድ የአካባቢው ሰው የተገኘው። ይህ ሰው ቤቱን ለማደስ ሙከራ በሚያደርግበት ወቅት እንደ ድንገት ግድግዳው ይናዳል። እናም ከግድግዳው በስተጀርባ ወደዚህ ተአምራዊ ከተማ የሚወስዱ ዋሻዎችን ይመለከታል። 20 ሺህ የክርስትና እምነት ተከታዮች ከተቃጣባቸው ወረራ ራሳቸውንና ቤተሰባቸውን ሸሽገው ያረፉበትም የዚህ ታሪካዊ ከተማ ታሪክ ገሃድ ወጣ። ከላይ በመግቢያው በተገለጸው መንገድ ዛሬ ባለንበት ዘመን ለጎብኚዎች ክፍት የሆነው ይህ የምድር ከተማ በውስጡ ለነዋሪዎች የሚበቁ የመኖሪያ ክፍሎች፣ ትምህርት ቤቶች፣ የምግብ ማብሰያ ኩሽናዎችና ሌላው ቀርቶ ቤተ ክርስቲያንን ሁሉ የያዘ ነበር። የዚህ የምድር ውስጥ ከተማ አስደናቂነት እንዲሁ ተገልጾ የሚያልቅ አይደለም። ለምሳሌ አደጋ መምጣቱ ሲታወቅና ነዋሪዎች ወደ ዋሻው እንዲገቡ ከተደረገ በኋላ በመቶዎች የሚቆጠር ኪሎ በሚመዘን ድንጋይ ይዘጋል። በሩ በዚህ ድንጋይ ተዘጋ ማለት ከውጭ በምንም መንገድ ለመክፈት የማይቻል ሲሆን በውስጡ ያሉትን ቢሆኑ ለዚሁ በተዘጋጀ ፑሊ ተጠቅመው እንጂ እንዲሁ በ3 እና በ4 ሰው ግፊ የሚነቃነቅ አይደለም።